የቁጥ ጥያቄ ኢሞ የምፖስተው ነገር ሰው እንዳያየው ለማድረግ እባክሽ ንገሪ። ሰላም ውድና የተከበራችሁ እህት ወንድሞቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ስለ ኢሞ ነው። ኢሞ ላይ ያለውን ነገር ሴቲንግ ውስጥ በመግባት ማስተካከል ትችላላችሁ ማለት ነው። አሁን ቀጥታ የት ነው የምንገባው? ኢሞ ላይ ግን መጀመሪያ ላይ ለቤቴ አዲስ የሆናችሁ ዩቲዩብ ቻናሌ ገብታችሁ ሰብስክራይብ አድርጉ። ጥያቄ ካላችሁ በኮሜንት ቪዲዮ ስለቅ እንድደርሳችሁ ደግሞ። ስለዚህ ቀጥታውን ወደ ኢሞ እንገባለን ማለት ነው። ኢሞ እንገባለን። ይሄ ነው ኢሞ። እዚህ ጋር እንገባለን ማለት ነው። እሺ ኢሞ ከገባን በኋላ እዚህ ጋር የፕላስ ምልክቷ አለች፣ የመደመር ምልክቷ፣ እሷን ክሊክ እናደርጋለን። ከዛ ክሊክ ካረግን በኋላ እዚህ ላይ ሞር የሚላል ሞር፣ እሱንም ክሊክ እናደርጋለን። እሱን ክሊክ ካረግን በኋላ እዚህ ጋር ነው የምንገባው ማለት ነው። ሴኩሪቲ ኤንድ ፕራይቬሲ ማለት ነው። እሱን እንጫነዋለን። ከዛ ከዚህ መሀል በዝርዝር የምትፈልጉት ነገር በዝርዝር ያመጣላችኋል ማለት ነው። እሺ መጀመሪያ ላይ እዚህ ላይ ምንድነው የሚል እዚህ ጋር ምን ይላል? መጀመሪያ የምናገኘው ምን ይላል? ኮል፣ ሰው እንዲደውልላችሁ የምትፈልጉት ሰው፣ ሁሉም ሰው እንዲደውልላችሁ ነው ወይስ እናንተ የመረጣችሁት? እቺ ጋር እንጫናለን ማለት ነው። እዚህ ጋር ይሄን ስንጫነው ዝርዝር ያመጣልናል። ይሄ ምንድነው? ስልክ ማን እንዲደውልላችሁ ትፈልጋላችሁ። እዚህ ላይ ማይ ኮንታክት ከሆነ እናንተ ከቀፏችሁ ሴቭ ያደረጋችሁት ሰው ብቻ የሚደውልበት፣ ሌላ ሰው ስልካችሁን ሴቭ ያላረገ ሰው ቢደውል አይሰራለትም ማለት። እዚህ ጋር ደግሞ ኖበዲ፣ ማንኛውም ሰው እንዳይደውል ማድረግ ትችላላችሁ ማለት ነው። ብሎክ ከሆነ ደግሞ ያው ብሎክ ነው ማለት ነው፣ እና ጭራሹ ነው። እዚህ ጋር ማንም እንዳይደውል ከፈለጋችሁ እዚህ ጋር ታሳርፋላችሁ። እዚህ ጋር ከሆነ ደግሞ ሴቭ ያደረጋችሁት፣ እዚህ ጋር ደግሞ ኤቭሪ፣ ማንኛውም ከሆነ ደግሞ ኤቭሪዋን የሚለው ጋር ታረጋላችሁ ማለት ነው። ኤቭሪዋን አርጉት ማለት ነው። እዚህ ጋር ኤቭሪዋን ከሆነ ሁሉም ሰው መደወል ይችላል ማለት ነው። እሺ ወደ ቀጣዩ ደግሞ ባክ ብለን እንመለሳለን። ሁለተኛ ምንድነው ያል? ይሄ ኦንላይን ላይ ማለት ነው። ኦንላይን መሆናችሁን አለመሆናችሁን ስንት ሰዓት ወጣችሁ ገባችሁ የሚለውን እንዳይታይባችሁ ከፈለጋችሁ አሁንም ክሊክ ታረጋላችሁ። እዚህ ጋር ኤቭሪዋን አያችሁ፣ እዚህ ጋር ራሱ ያሳያል። እዚህ ጋር ይሄ ምንድነው? ኦንላይን ላይ እናንተ አሁን ገብታችሁ የተወሰነ ደቂቃ ገብታችሁ ከዛ ስትወጡ ከስንት ደቂቃ በፊት ነበር የሚለውን ያ ሰው እንዳያይ እንዳይቆጣጠር ከፈለጋችሁ እዚህ ጋር ነው የምታረጉ። እዚህ ጋር ኖበዲ፣ ማንም ሰው ኦንላይን ላይ መሆናችሁ ስንት ደቂቃ ገባችሁ ወጣችሁ ቼክ እንዳያረግ። እዚህ ላይ ማይ ኮንታክት ከሆነ ደግሞ ያው ሴቭ፣ እናንተ ቁጥራችሁን ሴቭ ያደረገ ብቻ እንዳይላችሁ ኦንላይን ላይ መኖራችሁ። ከዚህ ጋር ደግሞ ኤቭሪዋን ደግሞ ማንኛውም ሰው ኦንላይን ሆናችሁ አልሆናችሁ ችግር የለውም የምትሉ ከሆነ ኤቭሪዋን አድርጉ ማለት ነው። እኔ ምሳሌ አሁን ኖበዲ ኦንላይን ላይ መሆኔን ማንም ሰው እንዲያይ ካልፈለኩ ኖበዲ አረጋዋለሁ፣ ባክላለሁ። አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው። ቀጣዩ ምንድነው? ኢንፑት ስቴት ይላል ማለት ነው። እሱ ደግሞ ምንድነው? ኢንፑት ስታተስ የሚለው ደግሞ እሱን እንጫነዋለን። ኢንፑት ስታተስ የሚለውን ክሊክ እናደርገዋለን። እሱ ምንድነው? እዚህ ላይ ራሱ ይነግራችኋል። ታይፒንግ አሁን ምሳሌ አሁን ሰላም እንዴት ነው እያል ስጽፍ ለዛ ሰውዬ እንዲታየው ስጽፍ ለዛ ሰውዬ እያንዳንዱ ፊደል ምጽፏትን ገና ሴንድ ከማለታችሁ በፊት ቀድሞ እሱ ያየዋል ማለት ነው። ስለዚህ እንደዛ እንዳይሆን ከፈለጋችሁ እናንተ እየጻፋችሁ ሙሉውን ካላካችሁት በቀር የጀመራችሁትን ያ ሰው እንዳያየው ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ ማለት ነው። እዚህ ጋር ኖበዲ፣ እናንተ ጽሁፍ ሰላምታም ይሁን ምን እየጀመራችሁ ያ ሰው ቀድሞ እንዳያየው ከፈለጋችሁ ኖበዲ ታረጋግታላችሁ። ይሄ ደግሞ ማይ ኮንታክት ከሆነ ደግሞ እናንተ ሴቭ ያደረጋችሁት ብቻ እንዳያየው ከፈለጋችሁ እዚህ ጋር ማንኛውም ሰው ይየው ካላችሁ ደግሞ ኤቭሪ ዋን። ስለዚህ እኔ እየጻፍኩ እያለ ጽሁፉን ሳልጨርሰው ያ ሰው እንዲያይብኝ ስላልፈልግ ኖበዲ ለዋለው ማለት ነው። አሁንም ባክ እንላለን። ባክ እንልና ይሄ ደግሞ ሪድ
ሪሴፕት ይላል። እሱን ደግሞ አንዴ ክሊክ እናደርገዋለን ማለት ነው። ይሄ ደግሞ ሪድ ሪሴፕት ማለት ደግሞ ምሳሌ እናንተ አሁን የሆነ ሪከርድም ጻፈላችሁ፣ ያ ሰው ምንም ጻፈላችሁ፣ አይታችሁታል። ያንን ነገር አይታችሁ ስታዩት አይታችሁ ካልመለሳችሁለት ያ ሰውዬ ያውቃል ማለት ነው። አያችሁ እዚች ጋር ዜሮዋ ድምቅ ብላ ትታያለች እዚች ጋር ማለት ነው። አይታችሁታል ማለት ነው። ግን እዚህ መሀል ያንን የላከውን ነገር አይታችሁ እንዳላያችሁ አንዲት ራይት ብቻ ያበራል ማለት ነው። ስለዚህ አላያችሁትም ማለት ነው። ስለዚህ እንደዛ ከፈለጋችሁ አይታችሁ እንዳላያችሁ መሆን ከፈለጋችሁ ኖበዲ ትሉታላችሁ። ያ ሰው የሆነ ነገር እንትን ብሎላችሁ ልኮላችሁ አይታችሁ እንዳላያችሁ ማድረግ ከፈለጋችሁ፣ እዚህ ጋር ደግሞ ችግር የለም ማንም ይየው ካላችሁ ደግሞ የማይ ኮንታክት ብቻ ነው ከሆነ ደግሞ እዚህ ጋር ኖበዲ ካላችሁም እዚህ ጋር። ስለዚህ ኤቭሪዋን ከሆነ ደግሞ እዚህ ጋር ማለት ነው ማንኛውም ሰው። ስለዚህ እናንተ ማድረግ ከፈለጋችሁ እዚህ ጋር ኖበዲ፣ እናንተ የሆነ ሰው ልኮላችሁ አይታችሁ እንዳላያችሁ ይሄ ምልክት እንዳይመጣ ማለት ነው። ስለዚህ ኖበዲ ላይ አድርጉት ማለት ነው። ስለዚህ የሆነ ነገር ቢጠይቃችሁ እንኳን እኔ እኮ አላየሁትም ይቅርታ ምናምን ብትሉት እዚህ ጋር ኖበዲ ላይ ካረጋችሁት አላየሁትም ምናምን ብትሉ ኦኬ። አንዳንዱ ደግሞ አይተሽ ለምን ዝም አልሽ የሚል ጥያቄ አለ እዚህ ጋር አሁን። ስለዚህ አላያችሁትም የምትሉ ከሆነ ደግሞ ስለዚህ ኖበዲ ላይ አድርጉት ማለት ነው። አይታችሁ እንዳላያችሁ ለማድረግ ባግ ብዬ እወጣለሁ ወደ የተጠየቁ ጥያቄ ላይ ነው ማለት ነው። ኢሞ የምፖስተው ነገር ሰው እንዳያይ ለማድረግ እባክሽ ብላለች። ሶ እዚህ ጋር ነው የምንመለስ ማለት ነው ወደ ጥያቄው መልስ ለመስጠት። የተጠየቁት ጥያቄ ይሄ ነው ማለት ነው። ፕሮፋይል ፕራይቬሲ የሚለው ማለት ነው። ልጅቷ የጠየቀች የምመልሰው እዚህ ጋር አሁን አለ። እዚህ ጋር ብዙ ዝርዝሮች አሉ። ከዚህ ላይ የመጀመሪያውን ብሎክ ስክሪንሾት ፎር ፕሮፋይል ይላል። እሱን ክሊክ እናደርገዋለን ማለት ነው። ይሄ ምንድነው? የምትፖስቱትን ነገር ያ ሰው ስክሪን ሪከርድ እንዳያደርግ ወይም ደግሞ ዳውንሎድ አድርጎ በእናንተ እንትን እንዳይል፣ በቃ ያ ሰው እንደዛ በእናንተ ፕሮፋይል በለቀቃችሁት ምናምን ያ ሰው እንዳይጠቀም ዳውንሎድ አድርጎ ለስድብም ይሁን እናንተን የሆነ ነገር ለማድረግ የሚሆን ልጅቷ የጠየቀች ጥያቄ ነው። ስለዚህ እዚህ ጋር አለ ብሎክ ስክሪንሾት ፕሮፋይል። ስለዚህ ያ ሰው እቺ ነገር ጠፍታለች እንደዚህ ካበራችኋት ያ ሰው የእናንተን እንትን ስክሪንሾት ማድረግም የፖስታችሁት ነገር ማድረግ አይችልም። ምንም ነገር አይችልም፣ ዝግ ነው ማለት ነው። ስለዚህ የእናንተ ሴኩሪቲ ተጠበቀ ማለት ነው። ልጅቷ የጠየቀች ጥያቄ እዚህ ጋር ነው። እቺን አብሯት ማለት ነው። ከጠፋሽ አብሯት፣ ያኔ ያ ሰው ዳውንሎድም ምንም ማድረግ አይችልም ማለት ነው። አሁንም ወደ ቀጣዩ እንሄዳለን ማለት ነው። እሺ ይሄኛውን ጨርሰናል። ይሄ ደግሞ ሉክ ፕሮፋይል ደግሞ ፕሮፋይል ያረጋችሁትን ኢሞ ፕሮፋይል ያረጋችሁትን ሰው እንዳያይባችሁ ከፈለጋችሁ እችን ነገር አብሯት ማለት ነው። ፕሮፋይላችሁን የኢሞ ፕሮፋይላችሁን አብሯት፣ ማንም ሰው አያየውም ማለት ነው። እኔ ግን ኢትስ ኦኬ ቢያዩት አጠፋዋለሁ። ባክ እልና እመለሳለሁ ወደኋላ። ይሄኛው ቀጣዩ ደግሞ ምንድነው? ግሩፕ ኢሞ ግሩፕ ሰው ዝም ብሎ አንዳንድ ሊያስገባችሁ ይችላል ምናምን። ስለዚህ እዚህ ጋር ኤቭሪዋን ከሆነ ማንኛውም ሰው ግሩፕ ሊያስገባችሁ ይችላል እናንተ ሳትፈቅዱ ማለት ነው። ማይ ኮንታክት ደግሞ ስልካችሁን ሴቭ ያደርጋል። ከስተም ደግሞ እንትን ነው። ስለዚህ ኖበዲ ደግሞ ማንም ሰው ግሩፕ ውስጥ እንዳያስገባችሁ ከፈለጋችሁ እዚህ ጋር ነው ማለት ነው። እዚህ ጋር ኖበዲ የሚለው ላይ ነጥቡን ታሳርፋላችሁ ማለት ነው። እሺ በቃ ይሄን ይመስላል የዛሬው ቪዲዮ። ጥያቄ ካላችሁ በኮሜንት አሳውቁኝ። መልካም ጊዜ